ንባሩ ተዘጋጅታችሁ ኑሩ በሚል ኃይለ ቃል ይሆናል። ኃይለ ቃሉን የምናገኘው ቅድም በቅዳሴው ሲነበብ እንደሰማችሁት የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ እናገኘዋለን። ተዘጋጅታችሁ በሉ እስኪ እስኪ ድገሙ። እስኪ አንዴ ድገሙ። መልካም። እንግዲህ እናንተ የተዘጋጃችሁ አትመስሉ። ነገሩ እንግዲህ ይህን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ደቀ መዛሙርቱ ስለ ዳግም ምጽአቱና ስለ ዓለም ፍጻሜ ሲጠይቁት የተናገረው ነው። ቃሉን የጻፈው ከ12ቱ ሐዋርያት አንዱ የሆነው ማቴዎስ ነው። ይህ ቃል በማቴዎስ ብቻ ሳይሆን ማርቆስም በምዕራፍ 13 ስለ ክርስቶስ ዳግም ምጽአት ጠቅሶ እናገኛለን። ቅዱስ ሉቃስም በሉቃስ ወንጌል በምዕራፍ 21 እንዲሁ ጠቅሶት እናገኛለን። ስለዚህ ጉዳይ በስፋት ጽፎ የምናገኘው ግን ሐዋርያው ቅዱስ ማቴዎስ ነው። ማቴዎስ ማለት ህሩይ መጸባሃዊ፣ ህሩየ ቃል፣ ምርጥ የተመረጠ ማለት ነው። ማቴዎስ በቀረጥ ወይም በቀራጭነት ይተዳደር የነበረ እጅግ ባለጸጋ የሆነ ሰው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ተከተለኝ ሲለው ያንን በቀረጥ የሰበሰበውን ገንዘብ ዞሮ ሳያይ ሁሉንም ነገር ትቶ የተከተለ ሐዋርያ ነው። ለዚህ ነው በአንድ ወቅት ቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ሲል ጠይቆት ነበረ። ሁሉን ነገር ትተን ተከተልንህ፣ ሀብታችን፣ ንብረታችን፣ ቤታችን፣ እጃችን ያለውን ነገር ሁሉንም ትተን ተከተልንህ፣ ግን የምናገኘው ነገር ምንድን ነው ብሎ ጠይቆት ነበረ። ሊቃውንተ ቤተክርስቲያን ሲናገሩ ቅዱስ ጴጥሮስ የነበረችው አንዲት አህያና የአሳ ማጥመጃ ነበር ይላሉ። ግን ሁሉን ትተን ተከተልንህ። ስለዚህ ምን እናገኛለን ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን ጠይቆት ነበረ። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃልም የተናገረው በደብረ ዘይት ተራራ ነው። ደብረ ዘይት ከኢየሩሳሌም በስተምስራቅ የሚገኝ ተራራ ነው። ከፍታው ከባህር ወረድ በላይ 800 ሜትር እንደሆነ ቅዱሳት መጻሕፍት ይነግሩናል። ቤተፋጌና ቢታንያ የሚባሉ ታሪካዊ መንደሮችም በዚህ ተራራ ግርጌ ስር እንደሚገኙ ቅዱስ መጽሐፍ ያስረዳናል። በዚህ በደብረ ዘይት እጅግ ብዙ ታሪካዊ ክንውኖች ወይም ድርጊቶች ተከናውነውበታል ወይም ተደርገውበታል። በብሉይ ኪዳን ዘመን ዳዊት ከአቤሴሎም በሸሸ ጊዜ ወደ ደብረ ዘይት ተራራ እንደወጣ በሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ላይ ይነግረናል። በሐዲስ ኪዳን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሆሳዕና ዕለት ከደብረ ዘይት ተነስቶ ወደ ቤተ መቅደስ እንደሄደ ሐዋርያው ቅዱስ ማርቆስ በማርቆስ ወንጌል ምዕራፍ 11 ላይ ያስነብበናል። ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ በዕለተ ሐሙስ ወይም የጸሎተ ሐሙስ ሲይዙት ከዚሁ ከደብረ ዘይት ተራራ ስር ከምትገኝ የቴሴማኒ ስፍራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀን ቀን ሲያስተምር ውሎ ማታ ሂዶ የሚያድረው በዚሁ በደብረ ዘይት ተራራ ውስጥ በሚገኝ ኤሌዮን በሚባል ዋሻ ውስጥ እንደሆነ መጽሐፍ ቅዱስ ይነግረናል። ደቀ መዛሙርቱ አንድ ቀን ማን ብለን እናመስግንህ ሲሉት ወይም እንዴት ብለን እንጸልይ ብለው ሲጠይቁት አንትሙሰ ሶበ ትጼልዩ ከመ ዝበሉ፣ እናንተስ በምትጸልዩበት ጊዜ እንዲህ በሉ አቡነ ዘበሰማያት በሉ የሚለውን አቡነ ዘበሰማያት ጸሎት ያስተማረውም በዚሁ በደብረ ዘይት ተራራ ነው። ይሄ ደብረ ዘይት ተራራ ስያሜውን ያገኘው
በላዩ ላይ በቅለው ከሚገኙት የወይራ ዛፎች ብዛት ወይም በወይራ ዛፍ የተሸፈነ ስለሆነ ደብረ ዘይት የሚለውን ደግሞ ወይም ደግሞ የወይራ ዛፍ የበዛበት ተራራ የሚለውን ስያሜ አግኝቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ያለውን ስራውን ከፈጸመ በኋላ ወደ ሰማይ ያረገውም በዚሁ በደብረ ዘይት ተራራ ነው። ዓለምን ለማሳለፍ ሲመጣ የሚገለጥበት ተራራም ይሄ ደብረ ዘይት ተራራ ነው። ታዲያ ደቀ መዛሙርቱ ጌታችን መድኃኒታችን ኢየሱስ ክርስቶስን በደብረ ዘይት ተራራ ሳለ ዘሩባቤል ያሰራውን ቤተ መቅደስ እያሳዩት ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ቀረቡ። አስቀድሞ በማቴዎስ ወንጌል ምዕራፍ 23 ላይ ቤታችሁ የተፈታ ምድረ በዳ ይሆናል ብሎ የቤተ መቅደሱ መፍረስ ነግሯቸው ስለነበረ እዚያ ደብረ ዘይት ተራራ ላይ ሆነው ሲያዩት ቤተ መቅደሱ የጠዋት ፀሐይ ፈንጥቆበት አምሮ 40 ዓመት ሙሉ ለመስራት የፈጀ ቤተ መቅደስ ስለሆነ ያንን እየተመለከቱ ይህን የመሰለ ቤተ መቅደስ 40 ዓመት ሙሉ የፈጀ እንዲህ የሚያምር ተራራው ላይ ሆነው ሲመለከቱት ውበቱ ደስ የሚል ቤተ መቅደስ እንዴት ይፈርሳል ትላለህ ብለው ጠየቁት። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህ በእንዲህ እንዳለ የሚቀር አይምሰላችሁ፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። እውነት እውነት እላችኋለሁ አንድስ እንኳ አይቀርም፣ ይህ ሁሉ ይፈርሳል ብሎ ስለ ቤተ መቅደሱ ነገራቸው። ይኸውም ባልቀረ ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ ወይም በ70 ዓመተ ምህረት የሮሙ ጥጦስ ወይም ጄኔራሉ ወደ ኢየሩሳሌም ዘምቶ እስራኤላውያንን ድል አድርጎ ወታደሮቹ ቤተ መቅደሱን ሲያፈርሱ ከወታደሮቹ አንዱ ከቤተ መቅደሱ ውስጥ ወርቅ ያገኛል። ያንን ሂዶ ለጓደኞቹ ይነግራቸዋል። ሁሉም ወርቅ የሚያገኙ መስሏቸው ያንን ቤተ መቅደስ 40 ዓመት ሙሉ የፈጀ ቤተ መቅደስ አፈራረሱት። ጌታችን መድኃኒታችን ኢየሱስ ክርስቶስ ይፈርሳል ብሎ የተናገረው የቤተ መቅደሱ መፍረስ በ70 ዓመተ ምህረት ተፈጸመ። ወደ 100,000 የሚደርሱ አይሁዳውያን ተማረኩ። ከ1 ሚሊዮን የሚበልጡ አይሁዳውያን ደግሞ ተገደሉ። ስለዚህ መቼ ነው የዚህ የቤተ መቅደሱ መፍረስ? መቼ ነው የመምጣትስ ምልክቱ ምንድን ነው ንገረን አሉት። እነሱ እየጠየቁት የነበረ ስለ ቤተ መቅደሱ መፍረስ ነው። ይሄ ቤተ መቅደስ የሚፈርሰው መቼ ነው እያሉ ጠየቁት። 3ቱ ባለሟሎቹ እንድርያስን ጨምሮ ጴጥሮስ፣ ያዕቆብ፣ ዮሐንስ እንድርያስ ሆነው የቤተ መቅደሱ መፍረስ፣ የኢየሩሳሌም መፈታት፣ የዳግም መምጣት፣ የዓለም ፍጻሜ ምልክቱ ምንድን ነው ንገረን አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ 2 ታላላቅ ምጽአቶች እንዳሉት ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ቁጥር 26 ላይ ይነግረናል። የመጀመሪያው ምጽአቱ ዓለምን ለማዳን በትህትና የመጣበት ነው። ወደዚህ ዓለም መጥቶ ሁሉ እሁዝ በእዴሁ ሁሉ በእጁ የተያዘ አምላክ የሚያርፍበት አጥቶ በበረት ግርግም ተወለደ። ይሄ ትህትናውን የሚያሳይ ነው። ከተወለደ በኋላ ስደትን ባርኮ ለመስጠት ሰማያትን የፈጠረ ምድርን የፈጠረ እርሱ ግን ከሄሮድስ ሸሽቶ ተሰደደ። በዕለተ ዓርብ በመስቀል ላይ በሚውልበት ጊዜ 38 ዓመት ሙሉ ጠያቂ አጥቶ የነበረውን መጻጉዕን የፈወሰው ወይም በፈወሰው እጅ በዕለተ ዓርብ ግን ሰንበትን የሻረ ነው ብሎ መጻጉዕ በጥፊ ጸፋው። ምራቁን እንትፍ ብሎ በጭቃ ለውሶ
ከደረቅ ግንባር ላይ ዓይን ያበሩ እጆች በችንካር ተቸነከሩ። ያ ሲሆን ሁሉ አልተናገረም። የምኩራብ ዕለት የቤተ መቅደሱን ሌቦችና ቀማኞች በጅራፍ ገርፎ ያስወጣ አምላክ በዕለት ዓርብ ግን ሥጋው አልቆ አጥንቱ እስኪቀር ድረስ ሲገርፉት እሱ አልተናገረም። ይሄ ለትህትና የመጣበት ቀን ነው። ወደዚህ ዓለም ሲመጣ አመጣጡ የሰውን ልጅ ለማዳን ለልዕልና ሳይሆን ለትህትና ነውና ይህንን ሁሉ መከራ ተቀበለ። የዳግም ምጽአቱ ግን ከዚህ የተለየ ነው። በክበበ ትስብእት በግርማ መለኮት እልፍ አእላፍ መላእክት ከበውት ይመጣል። የወጉት ሁሉ በግልጽ ያዩታል። አመጣጡ እንደ መጀመሪያው ምጽአቱ ለትህትና ሳይሆን የሚመጣው ለፍርድ ነው። ሲመጣ እንዲሁ እንደ መጀመሪያ አመጣጡ በምድር ላይ መከራ ለመቀበር ወይም ለመሰደድ ሳይሆን ጻድቃንና ኃጥአንን በግራ እና በቀኝ አድርጎ ፍርድ ለመስጠት በሚያስፈራ ግርማ ይመጣል። ለዚህ ነው ቅዱስ ዳዊት በመዝሙር 50 ቁጥር 3 ላይ እግዚአብሔር ሰግሃደ ይመጽእ፣ እግዚአብሔር በግልጽ ይመጣል፣ ወአምላክነ ኢያረምም፣ ዝምም አይልም፣ እሳት ይነድድ ቅድሜሁ፣ እሳትን በፊቱ ይነዳል ይላል። ሁለተኛው ምጽአቱ እንደ መጀመሪያው ሳይሆን በሚያስፈራ ግርማ እልፍ አእላፍ መላእክት ከበውት የወጉት ሁሉ አምላክነቱን እየመሰከሩለት ይመጣል። ስለዚህ ደቀ መዛሙርቱ አንተ ይህን ዓለም ለማሳለፍ ከመምጣትህ በፊት ወይም ይህ ዓለም ከማለፉ በፊት በዚህ ምድር ላይ የሚከናወነው ምልክቱ ወይም ደግሞ የዓለም ፍጻሜ የመቅረቡ ምልክቱ ምንድን ነው? ንገረን አሉት። የነገራቸው ነገር በአጠቃላይ ሲጠቃለል 3 ነገሮችን ይይዛል። የመጀመሪያው ምልክት ነግሯቸዋል። በዚህ ጊዜ እንዲህ ይሆናል፣ እንዲህ ይደረጋል እያለ ምልክቱን ነግሯቸዋል። ሁለተኛ ትእዛዝ ሰጥቷቸዋል። ከጥፋቱ የምንድንበትን ከመከራው የምንድንበትን እንዲህ አድርጉ ብሎ ትእዛዝ ሰጥቷል። ሶስተኛ ማስጠንቀቂያ ነግሯቸዋል። እንዲህ ብታደርጉ ወዮላችሁ እያለ ማስጠንቀቂያ ሰጥቷቸዋል። የመጀመሪያው ማስጠንቀቂያ ማንም እንዳያስታችሁ ተጠንቀቁ ይላል። ምን እንዳይላችሁ? ማንም እንዳያስታችሁ ተጠንቀቁ። ብዙ ሰዎች በዚያ ዘመን ሃይማኖታቸውን ይለውጣሉ፣ ይስታሉ። የመጣው ሁሉ እንዳይነዳችሁ፣ ማንም እንዳያስታችሁ ተጠንቀቁ። እነዚህ ሐሳቶች የሚመጡት የመጨረሻው የሚመጣውን የሐሳዌ መሲሑን ወይም የቀመር ቁጥሩ 666 የሆነውን መንገድ የሚጠርጉ ናቸው። በዚያ ዘመን የሚመጡ አሳቾች እንዳያስቷችሁ ተጠንቀቁ አለ። ሁለተኛው የጦርነትንም ወሬ ትሰማላችሁ፣ ይህ ሊሆን ግድ ነው። ነገር ግን ይህ ፍጻሜ አይደለም አላቸው። ልብ አድርጉ። ጦርነት አለ፣ የጦርነት ወሬ አለ። የጦርነትን ወሬም ትሰማላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚናገረው ስለምን አይነት ጦርነት ነው? በአንድ በኩል ጦርነቱ አለ፣ ከጦርነቱ ጋር ደግሞ ወሬው አለ። ጦርነት የተጀመረው መቼ ነው ስንል ጦርነት የተጀመረው በዓለመ መላእክት ነው። ይህንንም ሐዋርያው ቅዱስ ዮሐንስ በራእዩ እንዲህ በማለት ይገልጸዋል።
ሚካኤልና መላእክቱ ዘንዶውን ተዋጉት ድልም አደረጉት ይላል። ምን አደረጉት? ድል አደረጉት። ዘንዶ የተባለ ዲያብሎስ ነው። ጦርነት የተጀመረው ገና የሰው ልጅ ሳይፈጠር ነው። ይሄን በዓለም መላእክት የተፈጠረ ወይም የተጀመረ ጦርነትን የሰው ልጅ ከተፈጠረ በኋላ ዲያብሎስ አምጥቶ ለቃየል ነገረው። የሚገርማችሁ ነገር የነገረው ጥበብ ደግሞ እሱ ድል ያደረገበትን ሳይሆን ድል የሆነበትን ጥበብ ነው። ያንን እሱ ድል የሆነበትን ጦርነት ለቃየል አስተማረው። ቃየል በድንጋይ ወንድሙ አቤልን ገደለ። የሰው ልጅ ጦርነት በዚህ ጊዜ ተጀመረ። የዛን ጊዜው ጦርነት ወይም የጦር መሳሪያ የነበረው ቃየል ወንድሙን የገደለበት ምንድን ነው? ድንጋይ ነው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጦርነት ሲናገር ጦርነቱ ምን ያህል አስከፊና ከባድ እንደሆነ ያሳያል። ያ ባይሆን ኑሮማ ዓለማችን ከተፈጠረችበት ጊዜ አንስቶ ወይም ከቃየልና ከአቤል አንስቶ በጦርነት ነፃ ሆና አታውቅም። እጅግ አውዳሚ የሚባሉ እንኳን ቀዝቃዛው ጦርነት ተካሂዷል። በአንደኛው የዓለም ጦርነት ወደ 22 ሚሊዮን ሕዝብ አልቋል። በሁለተኛው የዓለም ጦርነት ደግሞ ከ61 ሚሊዮን ሕዝብ በላይ በዓለም ላይ አልቋል። እነዚህ ሁሉ ጦርነቶች ተካሂደዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ እየተናገረ ያለው ግን እጅግ በጣም አሰቃቂ ስለሆነው ጦርነት ነው። ከዚህም ስለሚብሰው ጦርነት ነው። እነዚህ ሁሉ ጦርነቶች ሲካሄዱ ዓለም በወቅቱ በደረሰበት ቴክኖሎጂ ነው። ቃየልና አቤል በድንጋይ የጀመሩት ጦርነት እያደገ ሲመጣ ወደ ጋሻ፣ ወደ ጦር፣ ወደ ቃታ መሳሪያ እያደገ መጣ። ዓለም ደግሞ አሁን የባዮሎጂካልና የኬሚካል የጦር መሳሪያ ሰርቶ እርስ በርሱ ለመጠፋፋት እየተጠማመደ ያለበት ጊዜ ነው። ወይም ዓለማችን ወደ ሶስተኛው የዓለም ጦርነት ለመግባት እየተንደረደረች ያለበት ጊዜ ነው። የሰራችው መሳሪያ ደግሞ ሕዝቦቿንና ራሷን ሊያጠፋ የሚችል ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስን ዓለም አቀፍ የሆነ ጦርነት ስለሆነ ጦርነትንና የጦርን ወሬ ትሰማላችሁ ማለት ይናገራል። ሐዋርያው ቅዱስ ዮሐንስ በራእዩም ሲገልጸው በዚህ ጦርነት መላእክት ጭምር እንደሚሳተፉበት ይጽፋል። ይህን ጦርነትም ሲገልጸው አርማጌዶን ወይም የአርማጌዶን ጦርነት ብሎ ይገልጸዋል። ነቢዩ ሕዝቅኤል በምዕራፍ 38 እና ቁጥር 39 ላይ ይህንን ጦርነት የጎግና የማጎግ ጦርነት በማለት ይገልጸዋል። እንዲያውም ነቢዩ ሕዝቅኤል ምዕራፍ 38 ላይ በዚህ ጦርነት ሀገራችን ኢትዮጵያ እንደምትሳተፍም ይጠቅሳል። ዮሐንስ በራእዩ ከሚኖረው ሕዝብ 1/3 እንደሚጠፋ ይናገራል። አሁን ዓለማችን ስንት ቢሊዮን ነው? 8 ነው? 7 ነው? ስንት ነው? 8 ይባል የዚህና 1/3 አስቡት። ክርስቶስ የሚናገረው እጅግ በጣም አውዳሚ ስለሆነ ጦርነት ነው። ይህን ካለ በኋላ ረሃብና ቸነፈር ንዑስ ውስጥ ይሆናል ይላል። የምድር መናወጥ ሁሉ ይሆናል። ይህ ጦርነት ተከትሎ የሚመጣ ጉዳይ ነው። ረሃብ ብሎ ሲናገር ዛሬ እንዳለው ረሃብ አንድ ሀገር ተርቦ ሌላው ሀገር እንደሚረዳው ረሃብ አይደለም። ዓለም አቀፍ ስለሆነው ረሃብ ነው። መተዛዘን የሚጠፋበት፣ የሚሰጥ የሚጠፋበት፣ ሁሉም በችግር ውስጥ የሚወድቅበት ረሃብ እንደሆነ ይናገራል። ይህን ካለ በኋላ ይህ ግን የምጥ ጣር መጀመሪያ ነው ይላል። ልብ አድርጉ። አንዲት እናት
ምጥ በሚጀምራት ሰዓት ህመሙ ከባድ ነው ይስቀላል ነው? ገና ሲጀምር ሲጀምር ቀላል ነው አይደል? እየቆየ ምን እያለ ይመጣል? እየከበደ ይመጣል። መከራው ከጊዜ ወደ ጊዜ ምን እያለ ይመጣል አለ? እየጨመረ ይመጣል። ረሃብ ይሆናል፣ ዓለም አቀፍ ረሃብ። ይሄ ግን የምጣር መጀመሪያ ነው። ካለ በኋላ ያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏቸዋል። ስለ ስሜም በሰው ዘንድ ሁሉ የተጠላችሁ ትሆናላችሁ። በክርስቶስ ክርስቲያን በመባላችን ዓለም ሁሉ ይጠላናል። ክርስቲያን የተባለ ሁሉ የሚያልቅበት ዘመን ይሆናል። በእኔ ስም በማመናችሁ ዓለም ሁሉ ይጠላችኋል። መጥላት ብቻ አይደለም፣ ይገድላችኋል። ቀድሞ ከቆስጠንጢኖስ ዘመን በፊት ክርስቲያኖች ስጋቸው እንደ በግ ይታረድ ነበር፣ ደማቸው እንደ ውሃ ይጎርፍ ነበር። ከቆስጠንጢኖስ በኋላ ግን ተፍጻሜተ ሰማዕት ቅዱስ ጴጥሮስ እግዚአብሔርን አንድ ነገር ለምኖት ነበረ። ከዚህ በኋላ የሚመጣው ትውልድ እሳት ስለት መቀበል ስለማይችል ይህንን የሰማዕትነት ጽዋ አርቅላቸው ብሎ እግዚአብሔርም ጸሎቱን ሰምቶ ያ መከራ ጠፍቶ ነበረ። እንደዛ ያለው ከዛም የሚብሰው ያ መከራ ይመጣል። ስለ ስሜ የተጠላችሁ ትሆናላችሁ። ዛሬም እኮ ብዙዎች በክርስቶስ ማመናችሁ ብዙዎች ይጠሉናል። በኢኮኖሚውም በፖለቲካውም በየትኛውም ነገር ጫና አድርገው በክርስቶስ ማመናችንን ለመቀማት ሲጥሩ ይታያሉ። ያን ጊዜ ክርስቲያንን መባል በራሱ የሚያሰቅቅበት ዘመን ይሆናል። በእኔ በማመናችሁ ያሳድዷችኋል፣ ይገድሏችኋል ካለ በኋላ ብዙዎች ሐሰተኞች ነቢያት ይነሳሉ። ምኖች ይነሳሉ? ሐሰተኞች ነቢያት ይነሳሉ። ዛሬ በካልች የሚጠርዙም አሏል፣ ነቢይ ነው። በቦክስ የሚነርቱም አሏል፣ እንፈውሳለን ብለው እንዲህ ያሉ ሐሰተኞች ነቢያት ይፈለፈላሉ። ክርስቶስን የሚሰብኩ ሳይሆን የክርስቶስን ክብር ቀምተው ለራሳቸው ለመውሰድ የሚታትሩ ነቢያት ይነሳሉ። በዛ በኩል ብቻ ያሉት አይደሉም። በእኛ ቤት ያሉት እንኳን ራሳቸውን ከቅዱሳኑ በላይ የሚያደርጉ ወይም ከቅዱሳኑ በላይ የሆነ ስራ እኔ እኮ ሰርቻለሁ ብለው የሚመጻደቁ አያሌ ነቢይ ነን ባይታዊ ነን የሚሉ ሞልተዋል። ለዚህ ነው ኢየሱስ ክርስቶስ ሲናገር ብዙ ሐሰተኞች ነቢያት ይነሳሉ። የእግዚአብሔር የሆነ ሰው ራሱን ከፍ አያደርግም። መንገዱን ከእግዚአብሔር ጋር ያደረገ ሰው ሁልጊዜም ራሱን ዝቅ እንጂ ራሱን ከቅዱሳን ጋር እኩል ሊያደርግ አይችልም። ቅድስት ቤተ ክርስቲያን ቅድስና የምትሰጠው አንድ ቅዱስ የሚባል አካል ከሞተ በኋላ ቢያንስ እንኳን 100 ዓመት ካስቆጠረ በኋላ ነው። በሕይወት እያለ ቅዱስ የተባለ የለም። ዛሬ ራሳቸውን ቅዱስ የሚያደርጉ የክርስቶስን ክብር ቀምተው ለራሳቸው ተከታይ የሚያፈሩ አያሌ ነቢያት፣ አያሌ መምህራን፣ አያሌ ባይታውያን ሞልተዋል። ትውልዱም በደነዘዘ አይምሮ የከሌ ደጋፊ እያለ ሲጠሳጠዝ ይኖራል። ክርስቶስ የተናገረው ይፈጸም ዘንድ ግድ ነው። ብዙ ሐሰተኞች ነቢያት ይመጣሉ፣ እንዳያስቷችሁ ተጠንቀቁ። ይህን ካለ በኋላ ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች፣ ትጠፋለች። ዛሬ ፍቅር የለም፣ ሰላም የለም። ወንድም ከወንድሙ ጋር ሰላም የለውም። አባት ከልጁ ጋር ሰላም የለውም። ሀገር ከሀገር ጋር ሰላም የለም። መንግስት ከመንግስት ጋር ሰላም የለም። ህዝብ ከህዝብ ጋር ሰላም የለውም። ወንድም ሲባል በስጋ ብቻ አይደለም፣
እዚህ የተቀመጣችሁት ሁሉ ወንድምና እህት ናችሁ፣ በክርስቶስ ጥምቀት አንድ የሆናችሁ። በክርስቶስ ጥምቀት ከኛ ጋር አንድ የሆነ ሁሉ ወንድማችን ነው። አንድ የሆነች ሁሉ እህታችን ናት። ወንድምና እህት ማለት በክርስቶስ እሱ ነው። የሥጋ ዝምድና ብቻ አይደለም። ዛሬ ያ ሁሉ ጠፍቷል። ፍቅሩ ቀዝቅዟል። ሰላሙ ጠፍቷል። በየቤተ ክርስቲያኑ ሰላም ፍቅር የለም። በየሀገሩ ሰላም ፍቅር የለም። ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች። ያንን ያመጣው ምንድን ነው ስንል ኃጢአታችን፣ በደላችን፣ ክፋታችን ፍቅርን ያጠፋል። ይህንን ካለ በኋላ የመጨረሻው ምልክት ለአሕዛብ ሁሉ ምስክር ሊሆን ወንጌል በዓለሙ ሁሉ ይሰበካል። ልብ አድርጉ። አሁን ይህንን ቃል ዛሬ ሳይሆን እንግዲህ የዛሬ 100 ዓመት ወይም 50 ዓመት በፊት ብናነበው የሚፈጸም አይመስለንም። ቀደም ባሉ ጊዜያት መጽሐፍ ቅዱስ ወደ ሀገራቸው እንዳይገባ የከለከሉ ሀገራት ነበሩ። ዛሬ የክርስቶስ ቃል እያንዳንዱ ቤት እያንኳኳ ገብቷል። በኢንተርኔት አማካኝነት ሙስሊሙ ቤት ገብቷል፣ ፕሮቴስታንቱ ቤት ገብቷል። የትኛውም ሰው ቤት መጽሐፍ ቅዱስ አለ። ይሄ የዓለም ፍጻሜ ምን ያህል እየቀረበ እንደሆነ ያሳየናል። ለዚህ ነው ክርስቶስ ወንጌል በዓለም ሁሉ ምን ይላል? ይሰበካል። ዛሬ ወንጌል ያልገባበት የት አለ? ወልቶ እንደ ሞባይላችሁ ላይ ቤታችሁ ሁሉ ወንጌል ብቻ ነው። ወንጌሉ ይሰበካል። ወንጌሉን እንኖራለን ወይ ነው ጥያቄው። ወንጌሉን የማይሰብከው ሰው የለም። እኔ የማስተምረው እኮ እናንተ ተነስታችሁ ታስተምሩታላችሁ። ያንን የምንናገረውን የምናነበውን የምንሰብከውን እንኖረዋለን ወይ? የትኛውም ሀገር ላይ ዛሬ ወንጌል ያልገባበትና ያልደረሰበት ቦታ የለም። ለዚህ ነው ክርስቶስም ሲናገር ወንጌል በዓለም ሁሉ ምን ይላል? ይሰበካል። አሁን ኢንተርኔት ላይ ነው ያስቡት። አሁን ወንጌል በዓለም እንዴት ነው የሚሰበከው? አንድ ነው ብለን እናስብ ነበር። ግን በእኛ ዘመን ወንጌል ምን ሆኗል? በዓለሙ ደርሷል። በዓለም ሁሉ ተሰብኳል። ስለዚህ ይሄ ሁሉ ሲሆን ይሄ ሁሉ ምልክት ሲደረግ የዓለም ፍጻሜ እንደተቃረበ ወቁ። ይሄ ሁሉ እየቀረበ ሲመጣ ሐሳዌ መሲሁ ወይም ደግሞ የቀመር ቁጥሩ 666 የሆነው እንደሚመጣ ወቁ። እንዲያው 66 ጽፎ የሚመጣ ግን እንዳይመስላችሁ ቁጥር ይሄ ቀመር ነው። ይህ ሐሳዌ መሲህ በሚመጣበት ሰዓት እጅግ በጣም ብዙ ተአምራትን ያደርጋል። እሳት ከሰማይ ያዘንባል። ፀሐይና ጨረቃን በእጁ ይይዛል። ተመልከቱ። አሁን ዛሬ አጋንንትን በአጋንንት ላስወጡ ሰዎች ሲከተል የሚውል ሕዝብ አሁን ጨረቃን በእጁ ይዞ መጥቶ አንድ ሰው ይተርፋል ብላችሁ ታስባላችሁ? እስኪ ተመልከቱ። አሁን እውነት ለመናገር ዛሬ አጋንንት ተለፈለፈ ብሎ የሆነ ከሌ እንዳይነካ ብሎ የሚጮህ እጅግ አያሌ ነው። እስኪ ያው ተመልከቱት እስኪ አንዱ ያንዱ ደጋፊ አንዱ ያንዱ ደጋፊ ነው እኮ ሲነታረክ ነው የሚውል ደጋፊ። ስለዚህ አይ እንዳይመስላችሁ እኔ ሌላው ነው አገር አቀፍ ነው እየነገርኳችሁ ያለው። ታዲያ ጨረቃንና ፀሐይ በእጁ ይዞ መጥቶ እውነት ከቤተ መቅደሱ አንድ ሰው ይገኛል? አይገኝም። እሳት ከሰማይ ሲያዘንብ አይቶ ያንን የማይከተል ማን ይኖራል? ጨረቃን ባለችበት ሲያቆማት እያየ ያንን ሐሳዊ መሲህ የማይከተል ማን ይኖራል? ስለዚህ ሐሳዊ መሲህ ዮሐንስ በራእዩ ምዕራፍ 13 ላይ ሲናገር እንዲህ ይላል። አንድ አውሬ ከባህር ውስጥ ሲወጣ አየሁ ይላል። አውሬ የተባለ ሐሳዊ መሲሁ ነው። ባህር ያለው የሚኖርበት የስልጣን ጊዜውን ነው። ባህር ነፋስ ኖረም አልኖረም ጸንቶ ይቆማል?
አይቆምም ማለት ጸንቶ ቁሞ አይቶ የሚያውቅ ሰው አለ? የለም፣ አይቆምም። የዚህ የሐሳው የመሲሁም የሚቆይበት ዘመን የተረጋጋ አይደለም። ያለ ምንድን ነው የሚሆነው ስንል እግዚአብሔር ለተመረጡ ሰዎች ሲል ቀኖቹን ስለሚያሳጥራቸው ነው። ይህን ካለ በኋላ አውሬውም ይላል ዮሐንስ 7 ራሶች 10 ቀንዶች አሉት። ቀንድ አብቅሎ ይመጣል ብላችሁ ግን እንዳትጠብቁ። 7 ራስ ኖሮትም አይደለም። 10 ቀንዶች የተባሉ የእሱን ጉዳይ የሚያስፈጽሙለት ወይም ደግሞ ሕዝቡን ለእሱ እንዲያምን የሚያደርጉለት በየቦታው የሚሾማቸው ባለስልጣናቶቹ ናቸው። 7 ራሶች የተባሉ በዓለማችን ስንት አይጉር አለ? ስንት አለ? 7። 7ቱም አይጉር ይከተለዋል ማለት ነው። በ7ቱም አይጉር ያለ ሕዝብ በሙሉ ይህን አውሬ ይከተለዋል። አውሬ ሲባል ግን አውሬ ሰው ነው። ወይም ደግሞ 7ቱን ኃጢአቶች ያሰራል ማለት ነው። እጅግ ከባድ የሆኑ 7ቱን ኃጢአቶች ያሰራል። እኒህ 7 ኃጢአቶች የተባሉ አንዱ የመጀመሪያው ኃጢአት አዳም ነው። አዳም ወደ ምድረ ፋይል የወረደው ወይም የወደቀው ምን ሆኖ ነው ስንል አምላክ መሆንን ተመኝቶ ነው። ለዚህ ነው እግዚአብሔርም አዳም ከእኛ እንዳንዱ ሆነ። እውነትም ሆኗል እኮ ሰው አምላክ አልሆነም። አምላክ ሰው ሆኗል፣ ሰው አምላክ ሆኗል። አዳም የወደቀው ወይም ከነበረበት ከገነት የተባረረው የሞት ፍርድ የተፈረደበት ምን መሆን ስለፈለገ ነው? አምላክ መሆን ስለፈለገ ነው። የሰው ልጅ አምላክ መሆንን ይፈልጋል። አሉ ዛሬም የክርስቶስ ነኝ ብለው የሚነሱ በየቦታው አለ። በአሜሪካ፣ በኬንያ፣ በሌሎችም ማለት የክርስቶስ ነኝ ብለው አምላክ መሆን ይፈልጋል። አምላክ መሆን እንኳን ባይፈልግ የሱፐር ፓወር የሚባል የኃይል የበላይነትን መውሰድ ይፈልጋል። ኃያል ማን ነው? የኃያላን ኃያል ማን ነው? እግዚአብሔር ነው። የሰው ልጅ በዛ ዘመን አምላክን መሆን ይፈልጋል። ሁለተኛው ቅትረት አቤል ነው። አቤል በማን ነው የሞተ? በወንድሙ በቃየል። ወንድም ወንድሙን ይገላል፣ አባት ልጁን ይገላል፣ ልጅ አባቱን ይገላል። ዛሬም እየሆነ ያለው ይሄ ነው። ሶስተኛው ጥቅመ ሰናዖር ያሰራል። ይሄ የሰናዖር ሰዎች እግዚአብሔርን ወቅተው እነሱ በምድር ላይ እንደፈለጉ ለመሆን ግንብ ይሰሩ ነበር። ሁለት ነገር ይዘው ያንን ግንብ ይሰሩ ነበር። አንደኛ ቢያገኙት እግዚአብሔርን ገለው እነሱ በነፃነት መኖር ነው። ሁለተኛው ያ እንኳን ባይሳካላቸው የንፍር ውሃ ቢመጣ ድጋሜ ግንቡ ላይ ሆነው ምን ማድረግ ነው? ማምለጥ ነው። ሰው ከእግዚአብሔር ለማምለጥ ብዙ ጥረት ያደርጋል። ዛሬ ሰዎች ማርስ ላይ ይወጣሉ፣ ጨረቃ ላይ ይወጣሉ፣ ጁፒተር ላይ ይወጣሉ፣ የተለያዩ ፕላኔቶች ላይ ይወጣሉ። ከሞት ለማምለጥም የተለያዩ እርምጃዎችን ለመውሰድ ሲሞክሩ ይታያሉ። እውነት ነው። የሰው ልጅ ከምድር በታች ያለውን ሊመራመርበት ተፈቅዶለታል እስከቻለበት ጊዜ ድረስ ማለት ነው። ግን እስከተፈቀደለት ድረስ ነው። ለዚህ ነው ሐዋርያው አባ ሕርያቆስ ምን ይላል? ወደ ሰማይ ወጣሁ በአራቱ ነፋሳትም ዞርኩ አቅቶኝ ወደ ቀደመ አኗኗሬ ተመለስኩ ይላል። ስለዚህ የሰው ልጅ ከእግዚአብሔር በላይ መሆንን ይፈልጋል፣ ወይም ደግሞ እግዚአብሔርን አስወግዶ እሱ መኖርን የሚፈልግበት ይሆናል ማለት ነው። ሌላው ኃጢአተ ሰዶም ነው። ስንተኛ ነው? ያው ቁጥር አትይዙም እንዴ? ኃጢአተ ሰዶም። ኃጢአተ ሰዶም ማለት ግብረ ሰዶም ማለት ነው። ይሄ በኖህ ዘመን የነበረና የሰው ልጆች በንፍር ውሃ የጠፉበት ጊዜ ነው። አውሬው ያንን ያሰራል። ዛሬ እኮ ሀገሮች የድግ አድርገው እያጸደቁ ነዋል።
እንዲያውም አሁን አሜሪካን እንትና መጥቶ ትንሽ ተገሳ አደረገው ጊዜ ሪስቶርና ማለት ነው እንጂ ሀገሮች ህግ አድርገው ምን እያደረጉት ነው? እያጸደቁት ነው። የግብረ ሰዶም ማለት ነው። ስለዚህ የሐሳዌ መሲህ ይህንን ያሰራል። ሌላው ኃጢአተ እስራኤል ነው። አምስተኛው እስራኤላውያን ጣዖት ያመልኩ ነበረ። በዚያ ዘመን የሚኖሩ ምዕመናን ማንን ያመልካሉ? ሐሳዌ መሲሁን ያመልካሉ። ስድስተኛው ቅጥረተ ዘካርያስ ነው። ዘካርያስ በቤተ መቅደሱ እንደተገደለ ሁሉ ካህናት በየቤተ መቅደሱ ይታረዳሉ። ሰዎች ለካህናት ያላቸው ክብር ይወርዳል። ክብር መውረዱ ብቻ ሳይበቃ ካህናትን በየቤተ መቅደሱ እንዲገደሉ ይደረጋል። ሰባተኛውና የመጨረሻው ሞተ ወልደ እግዚአብሔር ነው። በክርስቶስ ያመኑ ሁሉ መከራ ይቀበላሉ፣ በሰማዕትነት ያርፋሉ። ያን ጊዜ በብሔረ ሕያዋን ያሉ እነ ኤልያስ እነ ሄኖክ ሌሎችም መጥተው አምላክ እንዳልሆነ ሐሳዌ መሲሁን ተናግረው አምላክ ክርስቶስ እንደሆነ መስክረው በሰማዕትነት ያርፋሉ። አሁን ብሔረ ሕያዋን ያሉት ያልሞቱት በሙሉ ወደዚህ ምድር መጥተው የሐሳዌ መሲሁን ውሸት እየተናገሩ ክርስቶስን እየመሰከሩ እነሱ ግን በሰማዕትነት ምን ይላሉ? ያርፋሉ። ሞት ስለማይቀር ማለት ነው። እዚሁ ቁጥር 16 ላይ ስንመለከት የዮሐንስ ራእይ ምዕራፍ 13 ቁጥር 16 ላይ ስንመለከት እንዲህ ይላል፣ ታናሽም ታላቅም ባለጸጋም ድሃም በቀኝ እጁ በግንባሩ ላይ የአውሬውን ምልክት ያላደረገ ከምንም ነገር ውጭ ይሆናል ይላል። አሁን አስቡት እናንተ ዛሬ ሰው ናጅ ቀበል እንዲያድግ ብሎ የሚያስገድዳችሁ ይመስላችሁ ከሆነ ተሳስታችኋል። ዓለም መጀመሪያ የነበራትን የገበያ ሲስተም ስትመለከቱ ጥሬ ገንዘብ ይዛችሁ ሄዳችሁ የፈለጋችሁትን ገዝታችሁ የተረፋችሁን ቤታችሁ ታስቀምጡ ነበር። እሱ ቀርቶ ወደ ማስተር ካርድ መጣ። ጥሬ ገንዘብ አልባ ትውልድ ተፈጠረ ማለት ነው። አሁን ገንዘብ በእጃችሁ ትይዛላችሁ፣ አጭበርብራችሁ ከሆነ አትይዙም ማለት ነው። በሲስተም መግባት አለባችሁ ማለት ነው። ከሱ እያለፈ ደግሞ አሁን ዓለም እየተራቀቀ በእጅ ላይ በግንባር ላይ በየትኛውም ላይ የሚገቡ ማይክሮቺፕስ እየተፈለሰፉ ነው። ይሄን ያላደረገ ከገበያ ሲስተም ውጭ የሚሆንበት ይፈጠራል ማለት። ስለዚህ ሰው ለመኖር ምን ያደርጋል? ይቃወራል ማለት። ያን ምልክት ያላደረገ ከምንም ነገር ውጭ ይሆናል እያለ ዮሐንስ በራእዩ ይናገራል ማለት ነው። እነዚህ ሁሉ ዓለም ከማለፉ በፊት የሚደረጉ ምኖች ናቸው፣ ምልክቶች ናቸው። ሐዋርያው ቅዱስ ጳውሎስ በዚህ ተደናግጠን ተስፋ እንዳንቆርጥ እንዲህ በማለት ያጽናናናል። በተሰሎንቄ መልእክቱ ምዕራፍ 2 ቁጥር 1 ላይ የእግዚአብሔር ቀን ደረሰ ብላችሁ አትጨነቁ፣ ዕለተ ምጽአት ደረሰ ብላችሁ አትደንግጡ። ያ ከመሆኑ በፊት እግዚአብሔር ከመምጣቱ በፊት ይህች ዓለም ከማለፏ በፊት አንድ መከናወን ያለበት ጉዳይ አለ ይላል። ይህ ምንድን ነው ስንለው የአመፃና የክህደት የጥፋት ልጅ እሱ በቤተ መቅደሱ ሳይነግስ ያቺ ቀን አትመጣም ይላል። ያቺ ቤተ መቅደስ ማናት ስንል ኢየሩሳሌም ናት። ያ የጥፋት ሰው እኔ እግዚአብሔር ነኝ ብሎ ሳይመጣ ያቺ ዓለም አታልፍም ይላል። ስለዚህ ዓለም ያልፋል እያላችሁ አትሸበሩ፣ አትደንግጡ ማለት ይናገራል። ይህንን ሁሉ ከነገራቸው በኋላ ምሳሌው ምንድነው ትሉኝ እንደሆነ በለስ አይምሩ አምሳሌው፣ ምሳሌውን ከበለስ ወቁ። በለስ የተባለች ማለት እስራኤል ናት።
እስራኤል በሰባ ዓመተ ምህረት ከጠፋች በኋላ እንደ ሀገር የተቆረቆረች መቼ ነው? መቼ ነው? 1949 ማለት 70 ዓመት ነው። ስንት ዓመት ነው የሚሆነው? አሁን ግን እስራኤል አስቡ፣ እጅግ በጣም ሀያል ነገር በሩቅ ምስራቅ፣ መካከለኛው ምስራቅ የሚባለው አስፈሪ ሀገር ናት። እሱ ብቻ ሳይሆን ዓለም ከሚጨነቅበትና አውዳሚ ከሆነው መሳሪያ ምንድን ነው የሚባለው ኑክሌር ከታጠቁ ሀገሮች አንዷ ናት። ስለዚህ እንበለስ አይምሩ አምሳሊሁ ያቺ በለሷ ስትለመልም ማለት እስራኤል ወደ ሀያልነት እየመጣች ስትመጣ የዓለም ፍጻሜ እየተቃረበ እንደሆነ ወቁ ማለት ነው። እንበለስ አይምሩ አምሳሊሁ ይህንን ሁሉ ካለ በኋላ ድለዋን ይክሙ ነው። ተዘጋጅታችሁ ኑሩ። ክርስቲያን የሆነ ሰው የክርስቶስ መምጣት ይፈራል? ይፈራል? ትፈራላችሁ? እሺ አሁን ይምጣ ላልበለው ክርስቲያን የሆነ ሰው የክርስቶስ መምጣት አይፈራም። ሁልጊዜም መዘጋጀት አለበት። ሁልጊዜም ራሱን በንስሐ በስጋ ወደሙ ማዘጋጀት አለበት። ራሱን ምንጊዜም በፍቅር መጥመድ አለበት። በመተሳሰብ መኖር መቻል አለበት። ራሱን ያዘጋጀ ሰው ሽልማቱን የሚቀበልበት ጊዜ ስለሆነ ይፈራል እንዴ? ሽልማት የሚቀበል ሰው ይፈራል? አትፍሩ፣ ግን ተዘጋጁ። ያልተዘጋጀ ሰው ሁሌም ምን ይላል? ይፈራል። እንድንፈራ የሚያደርገን አለመዘጋጀት። ሐዋርያው ቅዱስ ጳውሎስ እኮ ሲናገር እኔስ ወደ ክርስቶስ መሄድ ምን እላለሁ ይላል፣ እናፍቃለሁ። ደስ አይልም? ይቀር ወደ ሰው መሄድ እንኳን ይናፍቃል እኮ። ወደ ክርስቶስ መሄድ ምን እላለሁ አለ፣ እናፍቃለሁ። ወደ ክርስቶስ መሄድ እኮ ደስ ያሰኛል። ወደ ክርስቶስ ለመሄድ መዘጋጀት ያስፈልጋል። ተዘጋጅተናል ወይ ነው እሱ ችግሩ። ፍቅር አለን ወይ? ሰላም አለን ወይ? አንድነት አለን ወይ? ንስሐ ገብተናል ወይ? ስጋውን እንደውም በአግባቡ እንቀበላለን ወይ? ስለዚህ ያ እንዳይሆን ተዘጋጅታችሁ ኑሩ ማለት ይናገራል። ክርስቲያን የሆነ ሰው ሁልጊዜ ቢሆን ማድረግ ያለበት ራሱን ማዘጋጀት አለበት። እስከ ዛሬ ለተምጻት አልሆነም። መቼ ይሆናል ስንል የሚያውቀው እግዚአብሔር ነው። እኛ ግን ሁልጊዜ መሆን አለብን፣ መዘጋጀት አለብን። ድለዋል ነው